ፎቶግራፊ ላይ እና ቪዲዮግራፊ ላይ ስናያቸው በጣም ትንሽ የሚመስሉ ነገር ግን ስራችን አንድ ደረጃ ከፍ የሚያደርጉ ቱልሶችን ዛሬ እናያለን። እነዚህን ቱልሶች በቻላችሁት አቅም ስራ ለመስራት በምትወጡበት ሰዓት ላይ መርሳት የለባችሁም። ዛሬ በዚህ ቪዲዮ እነዚህ ቱልሶች ምንድናቸው የሚሉትን ነገርና ጥቅማቸው ምንድነው የሚለውን ነገር ዛሬ በዚህ ቪዲዮ እንነጋገራለን። እርግጠኛ ነኝ እንደምትጠቀሙበት። ቪዲዮን እስከ መጨረሻው ድረስ መከታተላችሁን አትርሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ምክንያቱም በዚህ ዩቲዩብ ቻናል ላይ እናንተ ሊጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። ቀጥታ ወደ ቱልሶቹ እንሂድ። የመጀመሪያው በጣም እኔ የምጠቀምበትና እንዲሁም ደግሞ ስራችን ላይ በጣም ትልቅ ስራ የሚሰራልን ካሜራ ባትሪ ግሪፕ ነው። ይህ ግሪፕ ምንድነው የሚጠቅመን? የባትሪያችንን ላይፍ ኤክስቴንድ የምናደርግበት ነው። የመጀመሪያው ኖርማሊ የተለመደው የምንጠቀመው ካሜራችን ላይ አንድ ባትሪ ብቻ ከተን ነው እሱን የምንጠቀመው አይደል? እሱ ካለቀ በኋላ ካሜራችንን ኦፍ አድርገን አቋርጠን ነው ሌላ የምንቀይረው። ግን ይህንን የምንጠቀም ከሆነ ምን እናደርጋለን? ሁለት ባትሪ ከተንበት ልክ አንዱ ሲያልቅ ወደ አንዱ ራሱ ሽፍት ያደረገ ልክ ሁለት ባትሪ ሲያልቅ ነው የምንቀይረው ማለት። ስለዚህ ረጅም ሲኖችን የምንቀርጽ ከሆነ የባትሪ ላይፋችንን ኤክስቴንድ ማድረግ የምንችልበት ምርጥ እቃ ነው ማለት ነው። ባትሪ ግሪፕ ይባላል። እጃችሁ ላይ ካለ ይሄን ይዛችሁ ብትወጡ በጣም የተሻለ ነው። ከሌለም ደግሞ በጣም ብዙ ኤክስፔንሲቭ የሚባል ቱልስ አይደለም፣ ግን እንዳልኳችሁ ስራችንን አንድ ደረጃ ከፍ የሚያደርግልን ነው። አንደኛ እኔ የምጠቀመው ባትሪ ግሪፕ ነው። ይሄንን በጣም ኢምፖርታንት ነገር ነው ማለት ነው። ወደ ሁለተኛው ደግሞ ዋየርለስ የሆኑ ማይክ ናቸው። እነዚህን የምጠቀምበት በጣም አፎርደብል የሆኑ ማይኮች ናቸው። ነገር ግን ደግሞ ፕሮፌሽናል የሆኑ ማይኮች ደግሞ አሉ ዋየርለስ የምንጠቀማቸው አይደለ? ምንድነው የምናደርገው? እነዛም ማይኮች አንደኛ ሳውንዳቸው ኳሊቲ በጣም ጥሩ ነው። ሁለተኛ ነገር ደግሞ ዋየርለስ መሆኑ ደግሞ ፍሪደም ይሰጠናል ማለት ነው። እንደምንፈልገው ቦታ ሙቭ እያደረግን የምንፈልገውን ሳውንድ ሪከርድ እናደርጋለን። ለከስተመሮቻችን ጥሩ አውዲዮ ኳሊቲ ያለው ስራ ዴሊቨር ማድረግ እንችላለን ለከስተመሮቻችን ማለት። ስለዚህ ማንኛውም ስራ ለመስራት በምትወጡበት ሰዓት ላይ እጃችሁ ላይ እነዚህ ዋየርለስ የሆኑ ማይኮችን ይዛችሁ ብትወጡ በጣም ጥሩ ስራዎችን መስራት የምትችሉበት ማቴሪያል ነው ማለት ነው። ይሄንንም መርሳት የለባችሁ። በሶስተኛ ደረጃ የምናየው ኤንዲ ፊልተር። ይህ ኤንዲ ፊልተር እንግዲህ ምንድነው ባድ የሚባሉ ላይት ሴትአፕን ወይም ደግሞ በአይናችን የምናየውን ወይም መጥፎ የሚባል ሲቹዌሽን ውስጥ ከሆነን ያንን ወደ ሲኒማቲክ ጥሩ ወደሆነ ሉክ ለመቀየር ከሆነ ሲኒማቲክ ሉክ ወዳለው ሲን መቀየር ከፈለግን ኤንዲ ፊልተር ብንጠቀም ስራችን ላይ ጥሩ ኳሊቲ አድ ማድረግ እንችላለን ማለት ነው። ስለዚህ ኤንዲ ፊልተር ብትጠቀሙ ጥሩ ነው ማለት ነው። ስራ ለመስራት በምትወጡበት ሰዓት ላይ ይሄንንም መርሳት የለባችሁ ማለት ነው። ወደ አራተኛው ስንመጣ ሌንስ ክሊኒንግ ኪት ይባላል። ብዙ ጊዜ ስራ ለመስራት በምንዘጋጅበት ሰዓት ላይ ሌንሳችንን የተለመደ የምናጸዳበት መንገድ አለ አይደለ? ወደ አፋችን አስጠግተን በትንፋሻችን ከዛ በልብሳችን ነው የምንጠርገው አይደለ? ያ በጣም ሌንሳችንን ዳሜጅ የሚያደርግብን ነገር ነው። ስለዚህ ምን ጊዜም ለራሱ የተለየ የካሜራችሁን ወይም ደግሞ የሌንሳችሁን የምታጸዙበት ማቴሪያል ሊኖራችሁ ይገባል ማለት። ስለዚህ ይሄኛውም በጣም ኢምፖርታንት ነገር ነው። ስራ ለመስራት በምትዘጋጁበት ሰዓት ላይ ሳታውቁት የጣት አሻራ ሌንሳችሁ ሊነካው ይችላል። አንዳንድ አላስፈላጊ ቆሻሻዎች ሌንሳችሁ ላይ ሊኖርባችሁ ይችላል። በዛን ታይም ብዙ ጊዜ የተለመደው ነገር ምንድነው? ወደ አፋችን አስጠግተን በትንፋሻችን ከዛ ኖርማል ባገኘነው ጨርቅ ነው አይደለ ሌንሳችንን የምናጸዳው። ያ ደግሞ በጣም ሌንሳችንን ዳሜጅ የሚያደርግብን ነገር ነው። ምን አይነት ነገሮችን ማዘጋጀት አለባችሁ ማለት ነው? ለራሱ የተለየ ሌንስ የምናጸዳበት ማቴሪያል ሊኖረን ይገባል ማለት ነው። ይሄንንም በጣም መርሳት ከሌሉብን ነገሮች አንዱ ነው ማለት ነው። አምስተኛው ካሜራ ስትራፕ ነው። ኖርማል የካሜራው የተለመደውን አንገታችን ላይ በምናደርግበት ሰዓት ላይ ኮምፈርት የማይሰጥ አይነት ነገር አለው አይደለ? ይሄኛውን ግን ስትራፕ ግን ገዝተን በምንጠቀምበት ሰዓት ላይ አንደኛ ከእጃችን ጋር ነው የሚሆነው። እንደፈለግነው እጃችንን ብናንቀሳቀሰው ኦልሬዲ ከእጃችን ጋር ስለሆነ የሚቀመጠው እንደፈለግነው እጃችንን እያንቀሳቀስ ነው የካሜራችንን ሴፍቲ እንዲሁም ደግሞ የኛንም ኮምፈርት የምንጠብቅበት ነው። ይሄኛውን ገዝታችሁ ብትጠቀሙት አንደኛ ከሴፍቲ አንጻር፣ ሁለተኛ ደግሞ የእናንተንም ኮምፈርት ከመጠበቅም አንጻር ይህ የተሻለ ነው ኖርማል ከተለመደው ቤልቶች ማለት ነው። ስለዚህ ይህንንም ብንጠቀሙ ስራችን ላይ በጣም ጥሩ የሆኑ ነገሮችን የምናገኝበት ማቴሪያል ነው ማለት ነው። ወደ ስድስተኛው ስንመጣ የተለመደው ቋንቋ ሌንስ ካፕ ነው፣ ግን ደግሞ ትክክለኛ ቋንቋ ደግሞ ሌንስ ሁድ ይባላል። ውጭ ላይ አውትዶር ላይ ስራ በምንሰራበት ሰዓት ላይ የማያስፈልጉ የፀሐይ ብርሃን ሊሆን ይችላል ተጠቀማቸው ኤልኢዲ እንግዲህ ወደ ሌንሳችን መጥቶ የማይሆን አይነት ኢፌክት አምጥቶ ስራችንን እንዳያበላሽ ፕሮቴክት የሚያደርግልን ነው ማለት ነው። ይሄ ብዙ ጊዜ ከካሜራው ጋር አብሮ የሚሸጥ ነው። እኛ ሌላ ኤክስተርናል ወጪ ማውጣትም አይጠበቅብንም፣ ግን ስናየው በጣም ትንሽ የሚመስለን እንደውም ብዙ ጊዜ አብዛኛውን ጊዜ አውልቀን ነው የምንጠቀምበት። እንደውም እኔ ጋር እጄ ላይ መቀው አለ። ቆይ ላሳያችሁ። ሌንስ ሁድ የምንላት እንግዲህ እቺኛው ነች። እዚህ ጋር እንደምታዩትኝ አንዴ እዚች ጋር እንደምታዩትኝ እቺ እንግዲህ በጣም ትንሽ ትመስላለች። ብዙ ጊዜ በተለምዶ ቋንቋ ሌንስ ካፕ ነው የምንለው፣ ግን ትክክለኛው ቋንቋ ሌንስ ሁድ ይባላል። ይሄኛው ምንድነው የሚያደርግልን? አላስፈላጊ የሆነ ከፀሐይ ጨረር የሚጠብቅልን እንዲሁም ደግሞ ከኤልኢዲ ላይቶች የሚጠብቅልንና አንዳንድ ጊዜ ምንድነው ቀጥታ ከላይት የሚመጣው ከፀሐይ የሚመጣውም ከኤልኢዲ ላይት የሚመጣው ወደ ሌንሳችን ዳይሬክት በመግባት አንደኛ ሌንሳችንን ዳሜጅ ያደርግብናል፣ ሁለተኛ ደግሞ
የምንፈልገው ፎቶ ላይ ወይም ደግሞ የምንፈልገው የምንወስደው ፉቴጅ ላይ የሚሆነው ፎቶ ላይ አፌክት ይኖረዋል። ስለዚህ ያ በሚሆንበት ሰዓት ላይ ሌንሳችን ላይ በመቅጠም ፕሮቴክት ማድረግ እንችላለን ማለት ነው። ሶ እቺኛዋ በጣም ኢምፖርታንት ነገር ነች። ሶ ስራ ለመስራት በምትወጡበት ሰዓት ላይ ብዙ ጊዜ እንይዛታለን ግን አንጠቀምባትም። ስለዚህ እንደዚህ አይነት ሲቹዌሽን ውስጥ በምትሆኑበት ሰዓት ላይ እቺን መጠቀማችሁን እንዳትረሱ። ሰባተኛው ዋይት ባላንስ ካርድ ነው። ይህ ዋይት ባላንስ ካርድ ስራ ለመስራት በምንወጣበት ሰዓት ላይ አንገል ሴታፓችን ለማስተካከል የሚያስቸግር የላይት ሲቹዌሽን ውስጥ እንሆናለን። በዚህን ጊዜ ላይ እቺን ካርድ በመጠቀም ኢዝሊ የምንፈልገውን የከለር ሴታፕ አጀስት ማድረግ ወይም ደግሞ ማስተካከል እንችላለን። ስምንተኛውና በጣም ትንሽ የሚመስለው ነገር እንግዲህ ምንድነው ሚሞሪ ኬዝ ነው። አንዳንድ ጊዜ ሚሞሪ ሲሞላብን ጀስት አውጣተን በሆነ ነገር ጠቅልለን ኪሳችን ውስጥ ልናስቀምጠው እንችላለን። ጥሩ የማይባል ነው አብዛኞቻችን የሚሞሪ ካርድ ኮንትሮል የምናደርግበት መንገድና በጣም ሪስክና የፎቶግራፊ ካሪየራችንንም የሚያበላሽ ነገር ነው። በጣም ፋይል ላይ በጣም መጠንቀቅ አለባችሁ። ስለዚህ ያንን ደግሞ በጣም ፕሮቴክት ከሚያደርግልንና ሚሞሪያችንን ፕሮቴክት ከማድረግም አንጻር ይችላል ቶሎ አክሰስም ከማድረግም አንጻር ሚሞሪ ካርድ ኬዝ በጣም ታስፈልገናለች ማለት ነው። ዘጠነኛው ፖርታብል ኤልኢዲ ላይት ነው። እነዚህ ማለት በጣም ትንሽ እና ሊንቀሳቀሱ የሚችሉ ኤልኢዲ ላይቶች ናቸው። እነዚህ ለክሬቲቭ ስራዎች ልንጠቀምባቸው እንችላለን። እንዲሁም ደግሞ ኖርማሊ የምንጠቀምባቸው ኤልኢዲዎች ከቦታ ቦታ ለማንቀሳቀስ በጣም አስቸጋሪ ናቸው፣ ትልቅ ናቸው። እንደፈለግነው ለማንቀሳቀስ ኮምፈርት አይሰጡንም አይደለ? እነዚህን ግን ፖርታብል ኤልኢዲ ላይቶች ግን አንደኛ ክሬቲቭ ለሆኑ ስራዎች ልንጠቀምባቸው እንችላለን። እንደገና ደግሞ የምንፈልገው ቦታ ላይ ኢዝሊ ማንቀሳቀስና የምንፈልገውን ስራ መስራት ያስችሉናል ማለት ነው። ስለዚህ ለመቅረጽ የማይመቹ ሲቹዌሽኖችን እነዚህን ካሜራችን ላይ በመቅጠም ሊሆን ይችላል ወይም ደግሞ በእጃችን ይዘናቸው ክሬቲቭ የሆኑ ስራዎችን መቅረጽ ያስችሉናል ማለት ነው። ስለዚህ እነዚህ ፖርታብል ኤልኢዲ ላይቶችን ይዛችሁ ብትወጡ ለስራችሁ በጣም አሪፍ ይሆንላችኋል ማለት ነው። እነዚህንም መርሳት ከሌሉባችሁ ቱልሶች መካከል አንደኞቹ ናቸው ማለት ነው። ሌላው የመጨረሻው ትራይፖድ ነው። ትራይፖድ እንግዲህ ብዙ ጊዜ ለስራ ስንወጣ የማንኛውም ስራ ላይ በምንወጣበት ሰዓት ላይ ትራይፖዳችንን ይዘን ብንወጣ አንዳንድ ጊዜ ካላስፈላጊ የሆነ ድካም ይጠብቁናል ማለት ነው። አንዳንድ ጊዜ ረጃጅም ሲኖችን በጊምባልና በሞኖፖል መቅረጽ በጣም አስቸጋሪና አድካሚ ነው የሚሆንብን። ነገር ግን እንደዚህ ረጃጅም ሲኖች በሚኖሩበት ሰዓት ላይ እንዲሁም አንድ ቦታ ሴትል ሆኖ ሰብጀክታችን በሚያወራበት ሰዓት ላይ ትራይፖድ ብንጠቀም አንደኛ ስቴብል የሆነ ፉቴጅ እናገኛለን፣ ሁለተኛ ደግሞ እኛ ራሳችንንም ከድካም የምንጠብቅበት ማቴሪያል ነው ማለት ነው። እነዚህ አሁን የዘረዘርኳቸው ቱልሶች ስራ ላይ በምንወጣበት ሰዓት ላይ ብንጠቀማቸው በጣም ጥሩ የሆኑ ነገሮችን የሚሰጡ ናቸው። ኮንፈርታችንንም ከመጠበቅም ሊሆን ይችላል፣ እንዲሁም ደግሞ የስራችንንም ኳሊቲ ከፍ ከማድረግ አንጻር በጣም ስናያቸው ትንሽ የሚመስሉ ነገር ግን ትልቅ ለውጥ ስራችን ላይ የሚያመጡ ናቸው። ግዴታ መረሳት የሌለባቸው ነገሮች ናቸው። እርግጠኛ ነኝ እንደተጠቀማችሁበት አዲስ ነገር ያገኛችሁትን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እናንተም መረሳት የለበትም ብላችሁ የምታስቡትን ነገር ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማችኋል የማስባቸውን ስራዎች ይዤላችሁ ቀርባለሁ። ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ምክንያቱም እናንተን ይጠቅማችኋል የማስባቸውን ስራዎች ይዤ ስለምቀርብ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።